ያ አዩሃ الناس እናንተ የሰው ልጆች በአጠቃላይ አንቱሙል ፉቀራኡ ኢለላህ ሁላችሁም ወደ አላህ ከጃይ ድሆች ናችሁ አላህ ደግሞ የተብቃቃው ምስጉን እሱ ነው አንድ ቦታ የተከሰተ ክስተት ዓለምን ወደ ድንጋይ ዘመን ሊለውጣት ይችላል ምናልባትም ክስተቱ ትንሽ ቢቆይ ትምርት ቤቶች ስራ ያቆማሉ ምነው ወደ ትምርት ቤት መውሰጃ ነዳጅ ስለሌለ ፋብሪካዎች ይቆማሉ ምነው ሰራተኞቹ ገብተው መስራት ስለማይችሉ ሞባይሎቻችን ቻርጅ የላቸውም ስልኮቻችን ግንኙነት ይቋረጣል ዋትስአፕ ምትሉት ኢንተርኔት ምትሉት ሁሉ ከጥቅም ውጭ ይሆንና የሰው ልጅ ምናልባት እንደ ድሮው ፈረሶችን ግመሎችን የሚጋለብበትን ዘመን ሊከስት እንደሚችል አላህ ሳይቶና ይሄ ክስተት የሰው ልጅ አቅም እንደሌለው በቴክኖሎጂ ረቀናል ያሉ ነዳጅን ገበያቸው ያደረጉ ጨብጦ አላህ ሳይቶና አንድ ክስተት ዓለምን ሊያቆማት ይችላል ከዚህ ክስተት የተሻለ የአላህን ኃያልነት ትልቅነት ሊያሳየን የሚችል የለም ይሄን ክስተት ሲያይ የሰው ልጅ መጣበቡም መጥበቡም መጨበጡን ሲያይ የአላህ ኃያልነት አሸናፊነት ምንም ማይሳነው ምሉእ ችሎታ ያለው ጌታ መሆኑ በቴክኖሎጂ የረቀቁት እንኳን ሊቋቋሙት ማይችሉትን ፈተና ሊያመጣባቸው እንደሚችል አላህ አሳይቶናል ዛሬ ስለ አላህ ነው የምናወራው ስለ ፍጥረት ዓለሙ አናጅ ሰው ልጆች ሁሉ ጌታ መጋቢያቸው አጠጫቸው አልባሻቸው አላህ ምንም ነገር የማይሳነው ሰባቱን ሰማይ የደረደረ ምድርን ያለጠፈ ተራሮችን የቸከለ አላህ ማታም ያስተኛን ዙሮም ይቀሰቅሰን ሁላችንን የመዘገበ ምንም ነገር ከሱ የማይሰወረው አላህ ችሎታው የገዘፈ ኃያል ምንም ማይሳነው ቸር ደግ አላህ ይሄ ክስተት የዓለማቱን ጌታ አላህን ውስጣችን ምንከትበት ሁሉን ነገር የሚያዳምጥና የሚሰማ ፍጥረት ዓለሙን ያነጸ ለአመታት ትውልድን የመገበ እያንዳንዱን ሐጃ የሚያዳምጥ ለሐጃቸው ምላሽ የሰጠ እያንዳንዱን ኑሮ የመዘገበ ደረጃ የመደበ አናኗራችንን ቦታችንን የወሰነ እድሜያችን የመጠነ አላሁ ጀለ ፊዑላ ይሄ ክስተት የአላህን ኃያልነት እንድናስታውስ ወደሱ እንድንመለስ ምንም ችሎታ እንደሌለን እንድንመለከት ትልቅ ደወል ነው ዓለምን በአንድ ሊያቆማት አላህ ይችላል ምድርን በአንድ ክስተት ሊቆልፋት ይችላል አላህ ችሎታ የላችሁም ነው ቴክኖሎጂያችን መኪናችን ሞባይላችን መሳሪያችን ሁሉ ፋይዳ ቢስ መሆኑን አላህ ትንሽ ሞክሮ አሳይቶን ነካ አድርጎ ጨበጥ አድርጎ ጠቆም አድርጎ አመላክቶን አላህ የፍጥረት ሁሉ ፈጣሪ ኃያል ጌታ ድሮም ብቻውን የነበረ ኋላውን ብቻውን የሚቀር አላሁ ጀለ ፊዑላ ላ ኢላሃ ኢላላህ ከሱ ውጭ ፈጣሪ በእውነት የሚገዙትን በርግጥ ጌታ የለም ያመላክተን ወበነይና ፈውከኩም ሰብዓን ሽዳዳ ከበላያችሁ ሰባት የበረቱ ሰማይ እንደረደርናል አላህ ያንዱ ሰማይ ውፍረት ኢብኑ አባስ እንደሚሉት 500 ዓመት ያሰዳላል 500 ኪሎ ሜትር አይደለም ዓመት ያሰዳል ካንዱ ሰማይ ሁለተኛው ድረስ ሌላ 500 ያሰዳል ሰባት እንዲያርጋችሁ ደርድሩት ይሄን ሰባት ሰማይ ወስዳችሁ ኩርሲይ የሚባል ሌላ ግዙፍ ዓለም አለ ወስዳችሁ ብትጥሉት በረሃ ላይ እንደተጣለ ትንሽ ቀለበት ማለት ወሲዓ ኩርሲዩሁ السماوات والارض ኩርሲይም ሰማያትም ሰፉ ይላል ወላ يؤوده حفظهما እነሱም መጠበቅ ለጌታ ሂሳ ነው ማለት አላህ በሱ ቁጥጥር ይዞታ ውስጥ ያሉ ናቸው ሁሎችም ያለ ምሰሶ አቁሞታል ኩርሲይ የሚባለውን ዓለም ወስደህ ደግሞ አርሽ ከሚባለው ዓለም ከፍጥረት ዓለሙ ጣሪያ ላይ ወስደህ ብትጥለው አሁንም በረሃ ላይ እንደወደቀ ቀለበት ማለት አላህ ከአርሽ በላይ የፍጥረት ሁሉ ፈጣሪ አላህ الرحمن على العرش استوى ثم استوى على العرش ከፍጥረት ዓለሙ በላይ የሆነው ከአርሽ በላይ የሆነው አላህ ጩጫን ምትሰናውን ክስተት ግን እዛ ሆኖ ይመለከታል ረምጃዋን ያዳምጣል ለሱ ድምጾች አይደባለቁበትም ቋንቋዎች አያስቸግሩትም ያንዱን ድምጽ ለመስማት አንዱ እስኪያቆም አይጠብቅም አላህ ሁሉን ይሰማል ሁሉን ያዳምጣል አላህ እኛ ጋር ወደ አንድ ሰው ሲደውል መስመሩ ከተያዘ
ለጊዜው ተይዟል ይላል አላህ ዘንድ መስመር አያዝ ሐጅ ላይ 3 ሚሊዮን ህዝብ በተለያየ ቋንቋ የተለያየ አቤቱታ ሲያቀርብ አላህ ሁሉን ይሰማል ያዳምጣል አላህ ከሱም ይደበቅ የለም ለያንዳንዱ ሐጅ አላህ ምላሽ ይሰጣል የሁሉ ነገር አዳማጭ አላህ እናታችን አይሻ ረዲየላሁ ተዓላ ዐንሃ ስለ አላህ ኃያልነት ስትናገር አንዴ ትላለች ኸውለት ኢብኑ ተዕለባህ ምትባል አንዲት ሴት ወደ ነብዩ አለይሂ ሰላቱ ሰላም መጣች ወደ ነብዩ አለይሂ ሰላቱ ሰላም ቀርባ ባሏ ጋር ግጭት ተፈጥሮ ነው የባሏን በደል ልትናገር ለአላህ አቤቱታ ልታቀርብ መጣች ያ አላህ መልእክተኛ አለቻቸው እኔ ቤታችን ጠባብ ነው አዳምጣት ነበር ትላለች እናታችን አይሻ ግማሹ ንግግሩ አይሰማኝም ከፈለውን ግን አዳምጠው ነበር ያ አላህ መልእክተኛ አውስ ኢብኑ ሳሚት የዑባደቱ ኢብኑ ሳሚት ወንድም ነው ባሏ እሱም በሆነ ነገር ተጋጩና አንቺ እንደናቴ ጀርባ ሆኝብኝ አላት እንደናቴ ነሽ ፈስቸሻለሁ ማለት ያ አላህ መልእክተኛ እንዴት እንዲህ ይለኛል ልጆችን ወልጀለት ወጣትነቴን ሰጥቸው በደለኝ እኮ ተፈታሽ ይያለኝ ነው አሏት ነብዩ አለይሂ ሰላቱ ሰላም ፈትዋ ሰጡ እኔ ሳይሽ ከሱ ተከልክለሻል ፈቶሻል አሏት እንዴት ይፈታኛል ይሄን ሁሉ መስዋዕት ከፍዬ ለትዳሬ አላህ ወይ ላንተ አቤቱታዬን አቀርባለሁ ትላለች እያወራች ይሄን ይያለች ከነብዩ ጋር ክርክር ይዛ አላህ ወዲያውን ጅብሪል ላከ ወደ ነብዩ አለይሂ ሰላቱ ሰላም አቤቱታዋን እንዳዳመጠ የባሏን በደል ኮንኖ አላህ ቁርአን አወረደ قد سمع الله قول التي تجادلك في زوجها ያቺ በባሏ ጉዳይ ካንተ ጋር የተከራከረችውን وتشتكي الى الله ወደ አላህ አቤቱታ ያቀረበችውን የባሪያውን ድምጽ አላህ ሰምቷል من ቁርአን ወረደ እያንዳንዱን ሹክሹክታ አላህ ይሰማል ጥቁር ጉንዳል በለስላሳ የወንዝ ድንጋሌ ስትራመድ ኮቴዋን ያያል አላህ ይሰማታል ይመለከታል ያዳምጣል አላህ አይደለም ሌላው ቀርቶ ትንኝ ክንፏን ይመለከታል የትንንፏን አጥንቶችን በትክክል ያቃቸዋል በሰውነቷ ውስጥ የሚፈሰውን ደምን አላህ ከቦታው ወደ ቦታው ሲጓዝ አላህ ያየዋል እዛ ነው የድሮ ደጋግ ሷሊሆቹ ያ መን ያራ መደል በዑድ ጀናሐha ያ አንተ የትንኝን ክንፍ የምታይ ጌታ في ليلة البهيم الأليل ድቅድቅ ባለ ጨለማ ክንፏን የምታይ ጌታ አላህ ويرى خرير الدم في أوداجها በሷኮ በደም ስሮቿ የሚፈሰውን የደም ፍሰት የምታይ አንተ አላህ متنقلا من مفصل في مفصل ካንዱ ተነስቶ ከአእምሯ ወደ ሳምባዋ ሲፈስ የምታይ አላህ امنن علي بتوبة تمحو بها ما كان مني في الزمان الأول እባክህን ተውበትን ስጠኝ ያሳለፍኩትን ወንጀል ማብስበት ያሉት አላህ ያያል ይሰማል ከእይታው የሚደበቅ ነገር የለም ሁሉም ክስተት አላህ በክፍለ ዘመናት ውስጥ ተመልክቷል አላህ የአደም ልጆች ሲፋለሙ ተመልክቷል በርግጥ አላህ የኑህ ህዝቦች ኑህን ሲያስተባብሉም ተመልክቷል በርግጥ አላህ ነብዩላህ ኢብራሂም ሳት ላይ ሲወረወሩ ማስተውሏቸዋል በርግጥ አላህ ነብዩላህ ሙሳና ፍርዓውን ያደረጉትን ሙግት ክርክር ተመልክቷል በርግጥ አላህ ነብዩላህ ኢሳን ኢየሱስን ለመስቀል ሲያወሩና ሲመክሩ አላህ ተመልክቷቸዋል በርግጥ አላህ ነብዩን አለይሂ ሰላቱ ሰላም ቤታቸውን ከበው ለማጥቃት ሲወስዱ ቁረይሾች ያደረጉትን ስብሰባ አይቷል አዳምጧል በርግጥ አላህ በትውልድ መሃል የተከሰተውን በደል ተመልክቷል በርግጥ አላህ የአክሱም ሙስሊም ወንድሞቻችን የደረሰውን ክስተት አይቷል ተመልክቷል ከውቀቱ የሚደበቅ የለም ሁሉን አዋቂ አሸናፊ ጌታ እሱ ነው አላህ ውስጣችን ሊገባ ይገባል ተውሂዱ አላህ አሸናፊ እሱ ብቻ ፍጥረቱን ያነጸ ሰማይን የዘረጋ ያለ ምሰሶ ያቆመ ማይተኛ ማያንጎላጀው لا تأخذه سنة ولا نوم الله جل في علا እሱ ነው አላህ ألم ترى إلى الله لنبي عليهم አልሰማህም እንዴ أن الله يسجد له من في السماوات ومن في الأرض لا الله በሰማይም በምድርም ያሉት ለአላህ እንደሚሰግዱት አላየህም እንዴ ይላቸዋል ነብዩ አለይሂ ሰላቱ ወሰለም በሰማይ ያሉ ለአላህ ይሰግዳሉ አዎን عن النواس بن سمعان كما عند الترمذي يقول النبي صلى الله عليه وسلم
ምን ይላል ነዋስ ሲናገር ነብዩ አንድ ቃል አሉ ኢኒ አራ ማ ላ ተረው ወአስመዑ ማ ላ ተስመዑን እናንተ ማትሰሙትን እኮ ነው ይሰማሉ ማታዩትን እኮ ነው ያለው አጥተት ሰማይ እኮ ሲጥጥ የሚል ድምጽ አወጣቸው አንድ ነገር በከባዱ ስጭ ነው ድምጽ ያወጣል እንደዛ እኮ ድምጽ አወጣቸው ምን ገጥሟት ይሆን ያ ግዙፍ ጠንካራው ሰማይ ሰብዓን ሽዳዳ የተባለ ምን ገጠመው አንዲት ስንዝር አራት ጣት የሚያስቀምጥ ቦታ የለም መላእክቱ እየሰገደ ወይም ቆሞ አላህን ያወደሰ ቢሆን እንጂ አለም ተራ ان الله يسجد له من في السماوات ሰማይ ላይ ሁሉ ያለ ለአላህ ሰጋጅ ነው ቁጥሩን አላህ ብቻ የሚያውቃቸው መላእክት ለአላህ ሰጋጆች ናቸው ለአላህ ፈሪዎች ናቸው አላህን አወዳሾች ናቸው በሌላ ዘገባ ላይ صحيح በሆነ ሐዲስ ላይ አላህ ይላሉ ነብዩ አለይሂ ሰላቱ ወሰለም አንድን ትእዛዝ ማስተላለፍ ሲፈልጋል ተከለመ بالوحي በወህይ ይናገራል ልክ ያኔ የአላህ ድምጽ ሲሰማ ሰባቱ ሰማይ መራድ ይጀምራል ከአላህ ፍርሃት መላእክትም ይሄን ድምጽ ሲሰሙ ስጁድ ይወድቃሉ ከነሱ መሃል ራሱን ቀናም ያደርገው ጅብሪል ነው አሉ ነብዩ አለይሂ ሰላቱ ወሰለም የአላህን ትእዛዝ ወደ ምድር ሊያደርስ ከዛም ጅብሪል ከአላህ መልእክቱን ይቀበልና ሰማያትን እየቆረጠ ሲወርድ መላእክት ይጠይቁታል ማذا قال ربنا يا جبريل ጌታችን አላህ ምን ትእዛዝ አስተላለፈ ይሉታል ጅብሪልም ይላል قال الحق الله እውነትን አለ وهو العلي الكبير እሱ የበላይ ታላቅ ነውና ይላል ጅብሪል ሰማያት ሚኖሩ ፍጡራን ለአላህ የተለየ ክብር ያላቸው ከፈጠራቸው ጀምሮ ስጁድ ላይ ወደቁ መላእክቶች አሉ ራሳቸውን ቀናም ያረጉት የውመል ቂያማ ያኔ ታዲያ አላህ ወይ የሚገባውን ያህል መሽተገዛን ይሉታል አላህ የሰው ልጅ የአላህን ደረጃ ረሳና የአላህ ትእዛዝ ከበደው ሂጃብ ከበዳት ዘካ ማውጣት ከበደው ሱብሂ ሶላት መስገድ ከበደው ጥንቃቄ ጎደለው ደረጃውን አላወቀም ያወቁት ፈርተው ተገዙት ባወቀው ልክ ትእዛዙ ይቀላል በተረዳው ልክ መመሪያው ይገራልህ አላህ አሸናፊ ከፍጥረት ዓለሙ አንዱ ግዙፉ ፍጥረት ጅብሪል ነው ጅብሪል 600 ክንፎች አሉት የሚያምር ነው ذو مرة ነው የሚለው አላህ ذو جمال ውብ ነው ጅብሪል ኃያል ነው ጠንካራ ነው ሙጣዕ መላእክት ሁሉ የሚታዘዙት ነው አሚን የአላህ ታማኝ ባሪያ ነው ጅብሪልን አለይሂ ሰላቱ ወሰለም ነብዩን ይዟቸው ሲድረተል ሙንተሃ ላይ ሰባቱን ሰማይ አልፎ ሲደርስ ጅብሪልን ድንገት ተመለከትኩት ይላሉ ነብዩ አለይሂ ሰላቱ ወሰለም ከልሂልስ البالي ነው የሚሉት ጅብሪል ወደ አርሹ ጌታ ሲቀርብ ልክ ምድር ላይ እንደወደቀ ምንጣፍ አሊያም ግመል ላይ እንደሚቀመጥ ኮረቻው ላይ ምንጣፍ የበሰበሰ ያረጀ ምንጣፍ መሰለ ሽብርክ ካለ ጅብሪል ወደ አዘመቱላህ ሲጠጋ መላእክት ሁሉ የሚያከብሩት የሚያወድሱት የሚሰግዱለት ኃያሉ ጌታ አላሁ ጀለ ፊ ዑላ አላህ ነብያቶችን አናግሯል ነብያቶችን ልኳል ምድር ላይ ያለ ሰው አላየው የውመል ቂያማ ሙእሚናን ብቻ እሱን ያዩታል አላህ ከሚያዩት ባሮች አላህ ያድርገን በርግጥ ምድር ላይ ግን አንድ አላህ የተከበረ ባሪያ አላህን ሲያናግር በአላህ ፍቅር ተውጦ ለይህ ብሎ መጠየቁን ቁርአን ዘግቦልናል አው ነብዩላህ ሙሳ አለይሂ ሰላም ወለማ جاء موسى لميقاتنا موسى ምኛን ሊያናግረን በመጣ ጊዜ ወከለመሁ ረቡሁ ጌታህ ማነጋገር ሙሳ አላህን ሲያወራ ይላሉ ነብዩ አለይሂ ሰላቱ ወሰለም በአላህ ፍቅር ውስጥ ወደቀ ይሄን ጌታ ማየት ጓጓ አንድን ጥያቄ በድፍረት አቀረበ ረቢ አሪኒ አንظر ኢለይክ አላህን አለው አላህም ያ ሙሳ ምድር ላይ ያልታይም ልታየኝ አትችልም ነገር ግን ለሙሳ በመረጃ ሊያረጋግጥለት ፈለገ ነገር ግን ወደ ተራራው ተመልከት ይሄ አለት ወደ በዛበት ተራራ ጠንካራ ተራራ የምድር ችካል ወደ ሆነው ተራራ ተመልከት ለሱ ገለጠለታል እሱ እኔን ብርሃን የመሸከም ማየት ከቻለ አንተም ታያለህ አላቸው ሙሳ ይህን ክስተት ሊያዩ ቆሙ ፈለማ ተጀላ ረብሁ ልልጀበል ያንተም ጌታ ለተራራው በብርሃኑ በተገለጠ ጊዜ ትንሽ ነው ይላሉ ኢብኑ አባስ የመርፌ ቀዳዳ ያህል አላህ ለዚህ ተራራ ተገለጠ ተራራው የአላህን ኑር መሸከም አልችል ብሎ ፍርስራሽ ወጣ جعله دكان ሚለው አላህ ድቅ አረገው አላህ
ያኔ ሙሳ አለይሂ ሰላም ይሄን ክስተት ሲያዩ ደንግጠው ወደቁ ወخر موسى صاعقا ደንግጠው ወደቁ ነብዩላህ ሙሳ فلما افاق በነቃም ጊዜ قال سبحانك ጥራት ይገባሃል አላህ تبت اليك ወደ አንተ ተመልሻለሁ وانا اول المؤمنين እኔም አንተ ምድር ላይ እንደማትታይ ኃያልነትህን የመጀመሪያው አማኝ ነኝ አሉ ነብዩላህ ሙሳ አለይሂ ሰላም አላህ ኃያል አሸናፊ የሰው ልጆች መጋቢ የሚፈጥራቸው የሚቀሰቅሳቸው ችሎታው ወሰን የሌለው ጌታ አላህ እሱን ትልቅነት በዚህ ክስተት በእያንዳንዱ ክስተት ምናይበት አላህ የሰው ልጅ ፈጥሮታል ይመግበዋል ወደሱም ይመልሰዋል ይቀሰቅሰዋል ሙቶም መቅረት የሚችል የለም يبدئ ويعيد ያስጀመረውም የሚመልሰውም እሱ ነው سبحانه وبحمده ነብዩላህ ኢብራሂም አለይሂ ሰላም ልክ እንደ ነብዩላህ ሙሳ እሳቸውም ሌላ ጥያቄ አቅርበዋል ረቢ አሪኒ كيف تحيي الموتى አላህ ወይ ሙታንን እንዴት እንደምትቀሰቅስ አሳየኝ አሉት አላመንክም እንዴ አላቸው አምኛለሁ ውስጤ እንዲረጋጋ ሙሻሃዳም ይባላል በማየት ነገሩ ውስጥህ እንዲሰርጽ ስትፈልግ ማለት ነው እንደዛ ነው አላቸው አው አሉ እንግዳማ አራት በራሪዎችን ያዛላቸው አራቱንም ውሰድና ረዳቸው ከዛም ደባልቀው ስጋውና አጥንቱን ላባቸውን ደበላልቅ ከዛም አራቱን የዘገንከ ወስደህ የአራቱን የተደባለቀውን በየተራራዎች አስቀምጣላቸው ከዛም ጥራቸው አለው ያኔ እየበረሩ ወዳንተ ይመጣሉ አለ ስጋው ተቀላቅሏል ላባው ተቀላቅሏል ደሙ ተቀላቅሏል አንጀቱ ተቀላቅሏል ከየተራራው አንዱ ላባ ካንዱ ተራራ ይነሳል ሌላኛው ስጋ ከዚህኛው ይነሳል ደሙ ከዚህ ይመጣል አየር ላይ ተዋህደው የቲነከ ሰዓየን አላህ እየበረሩ ይመጡልሃል አለ ተመለከቱ ነብዩላህ ኢብራሂም ተገረሙ አላህ ምን አላቸው ወዕለም ወቃላቸው አነላህ ያንተ ጌታ አላህ አዚዙን ሐኪም አሸናፊ ጥበበኛ መሆኑን ተመልከታላችሁ ምንም አይሳነው የሰው ልጆችን ፈጥሮ ፈጠረ በኋላ የሚቀሰቅሳቸው ነብዩና መሐመድ አለይሂ ሰላቱ ወሰለም ቡኻሪ ላይ አንድን ክስተት ይተርኩልናል አንድ ባሪያ ነበር አሉ ከሳቸው መላክ በፊት በነፍሱ ላይ ደንበር ያለፈ ወንጀል ያበዛ ሰው ነበር አላህን ፈራው ልጆቹን ሊሞት ሲል ጠራቸውና ልጆቹ ያለ እኔ ከሞትኩ ስጋዬን ጀናዛውን አቃጥሉት አላቸው ተመልከቱ እንዴት አይነት ወሲያ እንደው አቃጥሉት አላቸው ከዛም ካቃጠላችሁ በኋላ ፍጩት አላቸው ከፈጫችሁ በኋላ ቡኻሪ ላይ ያለ ዘገባ ከፈጫችሁ በኋላ ንፋስ በበዛበት ቀን በትኑኝ አላቸው አቃጥሉኝ ፍጩኝ ንፋስ በበዛበት ቀን አመዱን ትቢያውን በትኑኛል ለምን አለ አላህ እኮ ሽሎኔን ከቀሰቀሰኝ የሚቀጣይ ቅጣት ማንንም የማይቀጣውን ቅጣት ነው ወንጀሌ ብዙ ነው ሰውየውም ሞተ ልጆቹም የተባለውን ወሲያ ፈጸሙ አባታቸውን ጀናዛውን አቃጠሉት ፈጩት በንፋሱ ቀን በተኑት ትቢያ አቧራ አመዱ ተበተነ ነብዩ አለይሂ ሰላቱ ወሰለም ማስከተሉ ንግራቸው ከዛም አላህ አሉ ምድርን የተበተነውን ሰብስበ ያለት ያ ትቢያ ያ ክሰል ያ አመድ ተሰብስቦ አላህ ፊት ሰው ሆኖ ቆመ ይህ ባሪያ ደነገጠ ማሐመለከ ኢላ هذا ይሄን ለማድረግ ምን አነሳሳለው አላህ ወይ ፈረቸ ነው ቀስቀሰ ካቆምከኝ እንደምትቀጣይ ስለማቅ ነው ነብዩ አለይሂ ሰላቱ ወሰለም አስከተሉ فغفر له አላህ ማረዋል አላህ ውሻ ይብላ ሰብስቦ ነገ ያቆማል አመድ አድርገው ወንዝ ላይ ይበትኑ ሰብስቦ ፊቱ ይሰይማል يبدئ ويعيد መላሹ እሱ ችሎታው ሰፊ ኃይሉ ኃያል ምንም አይሳነው አላሁ ጀለ في علا የሰው ልጅ ይሄን አላህን ትእዛዛት ዘነጋ ኃያልነቱን ረሳ ራሱን ሰበብ ላይ ብቻ አስተሳሰረ ሪዝቅ ሲያስብ አላህን ሳይሆን ሰበብን ይመለከታል እያንዳንዱ ክስተት ፖለቲካዊ ትንታኔ ብቻ ሆኖ ያልፋል ያን ትንታኔ ወደ አላህ የሚመልስ ጥቂት ያላህ ባሮች ናቸው አላ ወፈዓሉ الخيرات واستغفروا ربكم فطوبى للمستغفرين الحمد لله على احسانه
والشكر له على تفضله وامتنانه ولا إله إلا الله تعظيما لشانه وصلى الله وسلم وبارك على رسوله وإخوانه أما بعد قدم እንዳለው የአላህን ኃያልነት የተረዳ የአላህ ትእዛዛት ይቀሉታል አላህ ሰማይን ያለ ምሰሶ ያቆመ በሱ ጥበቃና ቁጥጥር ላይ ያደረገው ኃያል ጌታን እንቅልፍም አንጎላጀትም አትዘው ሁሌ ስንተኛው ምንቀረው አያተል ኩርሲ የሚያስታውሰን እሱ ነው لا تأخذه سينة ولا نوم وفي الرواية نبي الله موسى عليه السلام አላህና አንድ ጥያቄ ያቀረቡ እሳቸው ጥያቄያቸው ግልጽና ፊት ለፊት ነው አላህ ሆይ እንቅልፍ ይይዛል እንዴ ብለው ጠየቁ ያ ሙሳ እኔን እንቅልፍም ማንጎላጀትም አይዘኝም አላቸው እንቅልፍ ማንጎላጀት የደካማ ሰው መገለጫ ምልክት ሊያሳያቸው አላህ በእጃቸው ውሃ የተሞላ ብርጭቆ ይዘው ቁም አላቸው ነብዩላህ ሙሳም ብርጭቆ ይዘው ውሃ ሞልተው ቆሙ ከዛ አላህም በቆሙበት እንቅልፍ ላከባቸው እንቅልፍ ሲይዛቸው ብርጭቆው ከነውሃው ወርዶ ተከሰከሰ ከዛም ሲነቁ አላህ ምን አላቸው አንተ ሙሳ እኔ ምተኛ ቢሆን ይሄ ምታዩ ሰማያት ወርዶ ይከሰከስ ነበር አላቸው ችሎታው ሰፊ ረድኤቱ ሰፊ አዛኝና ቸር ባሮቹን የሚታገስ በዳዮቹ ሲበድሉ ያየ የተውበት እድል የሚሰጣቸው የፍጥረቱ ዓለም ሁሉ አናጅ መጋቢ ቀያሪ ሁሉ ነገር እሱ የሚያወድሰው አላሁ ጀለ ፊዑላ ይሄን አላህን ያወቁት ትእዛዙ ቀለላቸው መመሪያውን ተከተሉ ከሐራም ርቀው ሐላሉን መንገድ ፈለጉ ትእዛዙ አልከበዳቸው ሒጃብ አልከበዳትም ሶላት ሱብህ አልከበደው ዘካን አስቦ ማውጣት አልጨነቀውም አዛዡን ያቃልና ነብዩላህ ኢብራሂም አለይሂ ሰላም ታላቁ የአላህ ተወዳጅ ነብይ ናቸው እኒህ ነብይ አላህ ከባድ ትእዛዝ ሰጣቸው እድሜያቸው ከገፋ ካረጁ በኋላ አጁዙን አቂም ሚስታቸው አርጅታለች እሳቸው ሸምግለዋል ልጅ ሰጣቸው እስማኤል የሚባል ልጅ ሰጣቸው ታጋሽ የሆነ ልጅ አብሯቸውም ልብ ዱብ ሲል فلما بلغ معه السعي አብሯቸው ዱብ ሲል አይናቸው አረፈበት ያምር ነበር እስማኤል የነብዩን አለይሂ ሰላቱ ወሰለም ኑር የተሸከመ ነው ከሳቸው ነው የወጡት ያምር ነበር ሲያዩ ልቡ ተንጠለጠለ አላህ ቅን ነው ደግ ጌታ ነው ባሪያው ደግሞ ከሱ በላይ ሌላን ሲወድ አይወድም ኢብራሂም ደግሞ ወዳጁ ነው ወተኸዘ الله ኢብራሂም ኸሊላ ከኔ በላይ ልቦና ውስጥ ሌላን ሰው ወደድክ እንዴ ልጅህ ነው አዎ ትእዛዝ መጣ ውዴታው መፈተን አለበት ከአላህ ትእዛዝና ከልጁ መሃል ልጅህን ረዳላቸው ደነገጡ የመጀመሪያ ቀን ሶስት ያዩት የነብያት ህልም ደግሞ እውነት ነው ልጃቸውን ጠሩት ልጄ ሆይ በህልሜ ሳርድህ አይቻል ሳሳርድህም ቢሆን ይቀላል ሰው ልከህ ብታሳርደው ከባድ ነው ሐዘኑ ይቀል ራስህ ረድ ስትባል ረድ ተብያለሁ ምን ትላለህ አባቴ ሆይ የታዘዝከውን ፈጽም ستجدون إن شاء الله من الصابرين كتاغاشوچ ይሆናሉ ትእዛዙን ለመፈጸም ወሰኑ ለአላህ ያላቸውን ውዴታ ሊገልጹ ቆረጡ ልጅ ተጋደመ አባት ቢላ ነሳ ይሄን ክስተት መላእክት ያያሉ አላህ ይመለከታል ከዛም ቢላውን አንስተው አይኑን ማየት አልቻሉ ፊቱን ደፉት ወተለሁ للجبين ከዛም እጃቸውን አንስተው ሊያርዱት ሲሉ አላህ በትልቅ ሙክት ተካላቸው ኢብራሂም ህልሙን እውነት ብለሃል ፍቅርህ ታይቷል ውሳኔህን አሳልፈናል ታሪክ አላህ ሰራባቸው በዚህ ለአላህ ፍቅር የተከፈለ ለትእዛዙ የተከፈለን ክስተት በሚታረደው ኡዱሂያ ለሚሊዮን አመታት ምስኪኖች እየበሉ ለአላህ ትእዛዝ ባሪያ ሲያድር ከልጁ ፍቅር ከንቅልፉ ፍቅር ከሂጃቧ ጸጉራን ከመግለጽ ፍቅር ከገንዘብ ፍቅር በላይ ስትገዝ አሻራህ እንዲያበራህ ይደረጋል አላህን አወቁት ትእዛዙ ቀለላቸው እኛ አላህን ተገቢ ቦታ አላወቅነውምና ትእዛዛቱ ከበደን ዘካው ከብዶናል ሚቀንሰው የሚያጨበረብረው ብዙ ነው ይዋሸው ብዙ ነው አላህ ይጠብቀን ብዙዎቻችን ማዕሲያ ላይ ገባን ወማ ቀደሩላህ ሐቅ ቀድሪ አላህን ከሚያውቁት ከሚጠነቀቁት ባሮች አላህ ያድርገን ያ መን ተحبون النبي محمد صلوا عليه وسلموا طول المدى